እያንዳንዱ ጓሮ በአንድ ትንሽ ዘርና በትንሽ ተስፋ ይጀምራል። ተፈጥሮ አንድ ውብ ትምህርትን አስተምራናለች። እድገት ጊዜ እንደሚፈልግ፣ የእድገት ውጤቱን ወዲያውኑ ላናየው እንችላለን። ነገር ግን እያንዳንዱ ትናንሽ ጥረት ትልቅ ዋጋ አለው። በትዕግስት በማያቋርጥ ክትትልና እንክብካቤ ትናንሽ ዘሮች ወደ ለምለምና ፍሬያማ ተክሎች ያድጋሉ። ህልሞቻችንም እንደዚያው ናቸው። ጓሮ ተክሎችን ብቻ ማሳደግ አይደለም፣ በቀላል ነገሮች ውስጥ ደስታን ማግኘት፣ ሰላምን መፍጠርና ከተፈጥሮ ጋር እንደገና መገናኘት ነው። ዛሬ አንድ ነገርን ጥቀም። አበባ፣ ዛፍ ወይም አንድ ትልቅ ሀሳብ ይንከባከቡት፣ ይመኑበትና እንዴት እንደሚያድግ ይመልከቱ። በህይወት ውስጥ የሚያምሩ ነገሮች ሁሉ ቀስ በቀስ እያደጉ ይመጣሉ።